አሁን እኔን እኮ ነው እየጠየከኝ ያለው። አላህን ጠየክና ስለ አላህ ከዛ እኔን እንደገና ደግሞ ጠየከኝ። እንዴት ነው መሆን ያለበት መሰለህ ጥያቄው? አላህ ሁሉን ነገር ይችላል ወይ አልከኝ። አዎ ይችላል አልኩ። ከዚያ አላህ እንዲህ አድርጓል ወይ ብለህ ትጠይቀኛለህ። የሞተን አስነስተዋል ወይ ካልከኝ አዎ የሞቱን በርካታ አስነስተዋል። ማስረጃ ልስጥህ። ኢየሱስም አስነስተዋል እኮ ኢየሱስም አስነስተዋል። በራሱ አላስነሳም። በራሱ አላስነሳም። አምላካችን አላህ በራሱ ነው ያስነሳው፣ እሱ ነው። ኢየሱስ ክርስቶስ ግን ማስረጃ ልስጥህ። ዮሐንስ 11 ዮሐንስ 11 ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ ምንም ነገር እንደማይችል ከራሱ ተናግሯል። ይሄን ታውቃለህ አይደለ? እሺ ሉቃስ 4 ቆይ አንዴ አዳምጥ። አንዴ ስለ ችሎታቸው እናውራና ከዚያ በኋላ እንደገና ስለ ሙታንን ስለ ማስነሳቱ እንቀጥላለን። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ምን አለ መሰለህ ስለ ችሎታው ሲናገር ወላሁ ዐላ ኩሊ ሸይኢን ቀዲር አለ። እኔ አምላካችሁ አላህ ሁሉን ነገር በማድረግ ላይ ቻይ ነኝ አለ። አሁን ኢየሱስ ክርስቶስን ማነጻጸር ፈልገህ ነው አይደለ? ችግር የለውም። ምንም እንኳን እኔ ሰው ነው ነብይ ነው ብዬ ማምንም ላኪ አላህ ሱብሓነሁ ወተዓላ ከሰው ጋር ይነጻጸራል ብዬ ሳይሆን አንተ እንድትረዳ ዘንድ ነው ይሄን እያነሳሁልህ ያለሁት። አምላክ አላህ ሱብሓነሁ ወተዓላ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል። ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሎ ተናግሯል አልተናገረም? ኦኬ ዮሐንስ 5:30 እሺ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል ኢየሱስ። ዮሐንስ 5:30 ነው ያልከ ያለውን እኮ ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሏል ወይ? አዎ ይላል። እሺ የቱ ጋር ነው ያለው? ቆላሲያስ 1 ኢየሱስ ክርስቶስ ከተናገረው ነው ያልኩት። ቆላሲያስ 1 ምዕራፍ 15 ኢየሱስ ክርስቶስ ነው ያልኩት። የእግዚአብሔር ቃል ነው። ቆላሲያስ 1:15 የተጠየቀውን መልስና ከዚያ በኋላ ወደ ጳውሎስ ንግግር እንሄዳለን። አምላክ አላህ ሱብሓነሁ ወተዓላ እኔ ሁሉን ነገር በማድረግ ላይ ከአራት ወንጌል ሳይሆን ከሙሉ መጽሐፍ ቅዱስ ይሁን ችግር ከሙሉ መጽሐፍ ቅዱስ ይሁን ችግር የለውም። ጥያቄ ግን ምን መሰለህ? ስለዚህ ቆላሲያስ 1:15 ቆይ አልጨረስክም። ወደ ስለዚህ አልደረስክም ገና ነው። ኢየሱስ ክርስቶስ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ብሎ የተናገረበት ቦታ አለ ወይስ የለም? አለ። የት ጋር ነው ያለው? ማቴዎስ 28 እሺ ቁጥር 18 ማቴዎስ 28 ቁጥር 18 ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሁሉ ቻይ ነው ማለት ነው። ስልጣን ተሰጥቶለታል ማለት ነው። ይችላል። አምላክ ስልጣን ይሰጣል እንዴ? ቆይ ሰጫለው እኮ እንዳውም ይሄ እኮ ከራሱ ምንም እንዳልቻለ አምላክ እንደሰጠው እኮ ነው የሚገልጸው። ስማኝ ያመጣው እኮ ባንተው ማስረጃ ነው። አምላክ ስልጣን ሰጭ ነው ተሰጭ። ቆይ ተረጋበል። ባመጣው ጥቅስ ላይ እናውራ። ስልጣን ተሰጠኝ ይላል ኢየሱስ ክርስቶስ። ሰጪው ማን ነው? ተሰጪው ማን ነው? ሰጪው እግዚአብሔር ለልጁ ነው የሰጠው። ስለዚህ ኢየሱስ ክርስቶስ ስልጣንን ተሰጥቶ ነው ለልጁ። ሁሉም ነገር እሺ። ዮሐንስ 3 እኮ ታራ ዮሐንስ 3 አምላክ ቆይ ተረጋጋ። አምላካችን አላህ ሱብሓነሁ ወተዓላ ስልጣን ተሰጥቶ ይመስልሃል? አሁን እሱ ለማነጻጸር ስለፈለክ ነውና አምላክ ተሰጭ ነው ላ አይደለም። እርሱ ስልጣንን ሰጭ ነው። አምላካችን አላህ ሱብሓነሁ ወተዓላ ስልጣንን ከማንም የማይቀበል ነው። አንተ ግን አምላክ ብለህ ብታስበው ኢየሱስ ስልጣን የተሰጠ አካል ነው። ስልጣን የተሰጠ አካል አምላክ ሊሆን ይችላል? ሰጪው አምላክ ነው አይደለ? ተሰጪውም አምላክ ነው ብለህ ታምናለህ አንተ? እሱ እኮ ፈጣሪ ነበረ፣ በሰው አምሳያ ነው የመጣ። ፊልጵስዩስ 2:5 ላይ እንትን ማንበብ እችልልሃለሁ። እሱ ኦሮምኛ በደንብ ኦሮምኛ ትችላለህ? በደንብ አማርኛ ትችላለህ? እየተረዳሁ ነው። ቀጥል። አማርኛ ይተሳሰራል፣ አፌ ይተሳሰራል በመሃል ማለት
አልተሳሰረም። ይገባኝ። አብሽር፣ እኔ እረዳለሁ። ቀጥል። ኦኬ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ገባክ? እንደሱ ብሎ ተናግሯል ኢየሱስ። ኢየሱስ እንደሱ ብሎ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። አለ ቆላስይስ 2:9 ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። ያማን የእግዚአብሔር መለኮት በኢየሱስ ክርስቶስ ሰውነት ይኖራልና። ቆይ አንዴ ኢየሱስ ክርስቶስ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ? በቀጥታ አላለም፣ ግን ኢንዳይሬክትሊ ብለዋል። እንደምን ብሏል? ኢንዳይሬክትሊ ብለዋል። እንደምን ብሏል? ኢንዳይሬክትሊ እሺ፣ በተዘዋዋሪ ብሏል ማለት ነው። እሺ፣ ብለዋል። እሺ፣ የቱ ጋር ነው? እንደዚህ አለ እኔ አባቴ ውስጥ አባቴም እኔ ውስጥ በእኔም እመኑ አባቴም እመኑ። ለምን አባቱ አሁን ለአባቱ ብቻ ነው እንትን የምትሉ ማለት ነው እናንተ ማለት ነው። ማመን አምላኩ ማለት ነው እናንተ ማለት ነው። ለአባቱ ብቻ ነው እንትን የምትሉ የምትንበረከኩ። ለኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አምላኬ ብሎ ራሱ ጋር አምላክ እንዳለ ተናግሯል። እሱን አታውቅም? እሺ እሱ እኮ አምላክ ነው። አሁን ቆይ እሺ ማስረጃ ማለት ነው አምላክ እንዳለው አስተምሯል እያልኩህ ነው። ይሄን ታውቃለህ አታውቅም? የላከ ማን ነው? በሰው አምሳያ ነው የመጣው። አምላክ አለው አልካድኩም። እኔ ግን አብ ወልድ መንፈስ ቅዱስ አምድ አምላክ። አንተ አሁን ስጋ የለም አሁን ስለኔ ሳይሆን እያወራን ያለ ነው። ስጋ የለክም አንተ ስጋ የለክም አለኝ። ነፍስ የለክም መንፈስ የለክም አለኝ። ሁሱ ሶስት ሰው ነው። ታዲያ አሁን ሶስት ሰው ነው ካንተ። እኔ ስጋዬ ብቻውን ሁሱ አይባልም። ቆይ አዳምጥ እኮ እሱ ምሳሌ እንደማያስቀር ላስረዳ። አብ ወልድ መንፈስ ቅዱስ ሶስት የተለያዩ አካሎች ናቸው። እኔና መንፈሴ ግን የተለያዩ ናቸው ወይ? የተለያዩ አይደሉም። እሺ ለየብቻቸው ራሳቸውን የቻሉ ሁሱ ናቸው ወይ? መንፈሴ ሁሱ ይባላል ወይ? አይምሮ ሁሱ ይባላል ወይ? ለሁሱ አይባልም። የሁሱ ነው የሚባሉት እነርሱ። ስላሴ ላይ ግን ያለው ሌላ ታሪክ ነው። ስላሴ ግን ላይ ሌላ ታሪክ ነው። ኢየሱስ ራሱን የቻለ ማንነት አለው። አብ ራሱን የቻለ ማንነት አለው። መንፈስ ቅዱስ ራሱን የቻለ ማንነት አለው። ሶስቱም ሶስት አካሎች ናቸው። እኔ ግን ሶስት አካል የለኝም፣ አንዲት አካል ነች ያለች። አየህ አይደለ? በእኔ ምሳሌ ማድረግ አትችልም ማለት ነው። አንተ አብ ራሱን የቻለ አምላክ ነው ብለህ ታምናለህ። ወልድ ራሱን የቻለ አምላክ ነው ብለህ ታምናለህ። መንፈስ ቅዱስ ራሱን የቻለ አምላክ ነው ብለህ ታምናለህ አይደለ? ወይንስ ሶስቱም አንድ አምላክ ናቸው? ሶስቱም አንድ አምላክ፣ ሶስቱም አንድ አምላክ። ስለዚህ አንዱ ብቻውን ተነጥሎ ያለ ሌላው ብቻውን አምላክ ሊባል አይችልም ማለት ነው። ካልተደጋገፉ አይችልም። አላሁ አክበር። አንዱ ብቻውን ተነጥሎ ብቻውን አምላክ ነው ማለት አይቻልም። የግድ ሶስቱም አብረው መደራረብ አለባቸው። አስባቸው። ተደራርቦ የሚቆም አምላክ የለም። ቆም ብለህ አስብ። ተደራርቦ የሚቆም አምላክ የለም። ካልተደራረበ አምላክ ነው ሊባል የማይችል ከሆነ ስህተት ነው። አምላክ ራሱን ችሎ የሚቆም ብቸኛ አምላክ ተብሎ የሚገለጽ ነው። አምላክ አላህ ሱብሓነሁ ወተዓላ ለምን አታመልኩ? ማንም አጋር የለኝም ብሎ ቃል በቃል ይነግራቸዋል። ሰማይ ምድርን ስፈጥር ከኔ ጋር ማንም የለም ይላል። ማ አሽሀድቱሁም ኸልቀ ሰማዋቲ ወልአርዲ ወላ ኸልቀ አንፉሲሂም። ውሸት ምድርን ስፈጥር ውሸት ያው እያነበብኩልህ ውሸት። ስማ ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን ሲፈጥር ኑ እንደ አምሳችን እንደ መልካችን ሰውን እንፍጠር። ማን ነው ያለው? ቢሃንድ ወልድና መንፈስ ቅዱስ አለ። እንደሱ የተረጎመ ነው።
አለ ሄሎ ሄሎ ምን ይሻላችኋል ቅዱሳን? ሰላም አለይኩም። እኔ ልጠይቅ ሁሴን ወረፋ እየጠበቅኩ ነው ሀቢቢ አልቆይም። እሺ ወአለይኩም ሰላም ቀጥሉሽ። አሁን ጥያቄ መልስልኛ። ኧረ አንተ ሰውዬ እባክህ አሁን ጥያቄ መልስልኝ። አንዋር አንዴ ቆይ። እሺ ጥያቄ በቃ ጥያቄው የሚሰጥ ይሄንን አብራራልኝ። የቱ ነሽ? አላህ 99 ስም አለው። ከነዛ አንዱ እኔ መጀመሪያውና መጨረሻው ፊተኛና ኋለኛው እኔ ነኝ ይላል አላህ። ፊተኛና ኋለኛው መጀመሪያና መጨረሻ ማለት ነው። በፊትም የነበረ አሁንም የሚኖር ዘላለማዊ የሚኖር ማለት ነው። እኔ ነኝ ይላል። እውነት ነው። እሺ ወደ መጽሐፍ ቅዱስ ስትመጣ ራእይ 22:8 ራእይ 1:8 ኢሳይያስ 44 ቁጥር 6 እንደዚህ ይላል፣ እኔ አልፋና ኦሜጋ መጀመሪያና መጨረሻ ሁሉም የሚገዛ አምላክ እኔ ነኝ ይላል ኢየሱስ ክርስቶስ። አብራራልኝ። ምን ማለት ነው? ኦርቶዶክስ ነህ ፕሮቴስታንት? እኔ በወንጌል ነው ማምነው። ይሄንን ሶስት ጥቅስ ብቻ አብሽር ላሳይህ። እሺ ነገር እንግዲህ ዶርም ውስጥ ማርያም ሁላችሁ ጋር አንዴ ማን ጋር እንደረብሽ ትንጫለ። እሺ ሁላችሁ ጋር ተመልከቱ፣ ላሳያችሁ። ጉድ አንዴ ሜት አድርገው፣ አንዴ ሜት አድርገው። ሁሉን የሚገዛ የተባለው አንደኛ አብ ነው። ነገር ግን ሰይጣን ራሱ ሁሉን የሚገዛ ተብሏል መጽሐፍ ቅዱስ ላይ። ብርቅ አይደለም ይሄ። ተመልከቱ፣ ላሳያችሁ። ምን ይላል ይታያቸዋል? የመጀመሪያው ምን ይላል? ሁሉን የሚገዛ የሚለው ይሄ በቢጫ ያለ ይታያቸዋል። ሁሉን የሚገዛ ማን? ሁሉን የሚገዛ ማን? ሰይጣን። ጉድ ተመልከቱ። ሁሉን የሚገዛ ስለተባለ እንደው ለኢየሱስ ነው ብንለው ራሱ አምላክ አያደርገውም። ሰይጣንም ሁሉን የሚገዛ ተብሏል። እንደ ክርስትና ሰይጣን እኮ አምላክ ነው ጀማ። ቃል በቃል እንደውም ሰይጣን አምላክ ነው ተብሏል። ኢየሱስ ቃል በቃል አምላክ ነው ሳይባል ሁሉን የሚገዛ ሰይጣን። አያችሁ፣ አንድ ቦታ ብቻ አይደለም። ሁሉን የሚገዛ ሰይጣን ያው በርካታ ቦታ ላይ እግዚአብሔርም ሁሉን የሚገዛ ተብሏል። ተመልከቱ። እግዚአብሔር ነው ወይ? እግዚአብሔርና ሰይጣን የአንድ ሳንቲም ሁለት ገጽታዎች ናቸው ወይ ትላላችሁ? ያው ሁሉን የሚገዛ ልዑል እግዚአብሔር ይላል። እዚህ ጋር ደግሞ ሁሉን የሚገዛ እግዚአብሔር ይላል። ሁሉን የሚገዛ እግዚአብሔር፣ እዚህ ጋር ሁሉን የሚገዛ ሰይጣን። የጉድ ሀገር። አንደኛ ይሄ ምን ትላለህ? በዚህ ላይ ሰይጣንን ሁሉን የሚገዛ ተብሏል። አምላክ ነው ማለት ነው። ታይፒንግ ارفع الميوت وتكلم. الو ولك الو الو هالو اشتياق عليك. وعليكم السلام ورحمة الله. ምሻል ይባላል። ቅርብ ጊዜ ሰለምቴ ነኝ። አንድ ጊዜ እኔ ቀድማለሁ መሰለኝ እንደሚኛል። አንድ ሰው ከጀመረ እንትን ከላይ ያለው ልጅ አስቀድመው አንድ ጊዜ ጀምሯል። ይቀጥልና ትቀጥላለህ። አብሽር። እሺ ወንድም ጥያቄ ምንድን ነው? እሺ ጥያቄ የሆነ ሐዲስ ሰምቼ ነበርና ሐዲሱን አካባቢ ያለበት አካባቢ ሲጠይቃቸው ሊያውቁት አልቻሉም እና ሐዲሱ ምንድነው የሰማሁት ስለ ሱቢ ሰላት ነው። ነቢያችን ረሱል አለይሂ ሰላቱ ወሰለም ምን ብለዋል? ሱቢ ሰላትን በጀማ የሰገደ ሐጅና ዑምራ ካደረጉት አጅር ከሚጻፍላቸው እንደዛው ይጻፍለታል የሚል ሰምቼ ነበርና ቲክቶክ ላይ አብዛኛውን ሰዎች ስጠይቃቸው
እንዲህ የሚል ነገር የለም አሉኝና እስቲ አንተ ምን ትላለህ በዚህ? እሺ መልካም። እሱ የትኛው ላይ ነው የሚለውን እንመጣለን። ነገር ግን ሱብሒ ሶላትን የሰገደ ሰው ምንዳው በሌላ መልኩ ነው የተገለጸው። ሐዲስ ላይ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም መን ሰለ ልዒሻ ፊ ጀማዓ ፈከአነማ ቃም ንስፈ ለይል ወመን ሰለ ሱብሕ ፊ ጀማዓ ፈከአነማ ቃመ ለይለ ኩለሁ ነው ያሉት። የዒሻን ሶላት በጀማዓ የሰገደ የሌሊቱን ግማሽ ቁሞ የሰገደ ያክል ይቆጠርለታል። የሱብሒን ሶላት በጀማዓ የሰገደ ደግሞ ሌሊቱን ሙሉ ቁሞ ሲሰገድ እንዳደረ ይቆጠርለታል አሉ። ይሄ በጣም ታላቅ ምንዳ ነው። ሌላኛው ምንድነው? ከሐጅና ዑምራ እንዳደረገ ይጻፍለታል የተባለው ምንድነው? ሱብሒን ሰግዶ ከዚያ በኋላ እዚያው ቦታ ላይ ቁጭ ብሎ ፀሐይ እስክትወጣና ከፍ እስክትል ድረስ ዚክር አድርጎ ከዚያ በኋላ ከመነሳቱ በፊት 2 ረካዓ ሱና ሶላት ሰግዶ የሄደ ሰው ልክ ሐጅና ዑምራ እንዳደረገ ይጻፍለታል ተብሎ ተገልጾለታል። ይሄን ነው። أي كان يعني من طالب بعض أهل العلم أن هذا يعني ضعيف، لكن الأحاديث الضعيفة يعمل بها في فضائل الأعمال السنة والشهادة. ቀጥታ የእሳቸው ቃል ነው የረሱላችን ቃል ነው ይሄ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም። ኦኬ እሺ። አብዛኛው ትላልቅ ኡስታዞችም ጠይቄ ነበረ እንደዚህ የሚል አናቅም ስላሉኝ ነው። በቀሩ ነው። እሺ አላህ ይስጥልኝ። ስላገኘው ደስ ብሎኝ። مرحبا شلون حديثን ቆይ ላውጣልህ አንዴ። እሺ እሺ። እስከዛ ድረስ ጥያቄ ያለ ካለ ኡስታዝ እንትን ማለት ይችላል። ወረፋ እየጠበኩ ነው ኡስታዜ። እሺ አንዴ ያና ሐዲስን አውጥቼ አንዴ ቤት አድርገው ሐዲስን አውጥቼልሃለሁ። ያውና እዚህ ጋር ይገኛል። من صلى الفجر في جماعة النبي صلى الله عليه وسلم يسبحين صلاة بجماعة يسجد سو ثم قعد يذكر الله حتى تطلع الشمس كزام ፀሐይ እስክትወጣ ድረስ እና ከፍ እስክትል ድረስ ቁጭ ብሎ አላህን መውሳት ቁጭ ብሎ አላህን ሲያወሳ የቆየ ሰው ወይንም ዚክር ያደረገ ሰው ثم صلى ركعتين ከዚያም 2 ረካዓ የሰገደ ሰው كانت له كأجر حجة يعني وعمرة تامة ሙሉ የሆኑ የሐጅና የዑምራ ምንዳ ለእርሱ ይሆኑለታል ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ትርሚዚ 586 ላይ እናገኘዋለን። አልባኒ ረሂመሁላህ ተዓላ ሷሂህ አልጃሚዕ ላይ አስቀምጦታል። ጀዛከላህ በጣም አየሁ። ሪከርድ እያደረኩ ነው። ደስ ብሎኛል። ያው እዚህ ጋር ወደ አማርኛ እስኪ በትክክል ተርጉሞት ከሆነ ጎግል አለይሂ ሰላም በትክክል ተርጉሞት ከሆነ እንመልከታቸው። ምን አሉ? ፈጅርን በህብረት የሰገደ ያ ማለት በጀማዓ የሰገደ ማለት ነው። ከዚያም ፀሐይ እስክትወጣ ድረስ አላህን እያስታወሰ የተቀመጠ ከዚያም 2 ረካዓ የሰገደ ልክ እንደ ሙሉ ሐጅና ዑምራ ሽልማት ሙሉ ይሆንለታል ብሎ መስገምቱታል ማለት ነው። ጎግል ዛሬ አልተሳሳተም። ይሄን ይመስላል። እሺ አመሰግናለሁ። በጣም 3 ቀን የፈጀብኝ አንተን ለማግኘት ማሻአላህ። እሺ مرحبا جزاك الله እድሜና ጤና ይጨምርልህ። አላህ ይጠብቅ። مرحبا وياكم። ايش ጥያቄ ያለ ይቀጥል። ጠይቅ። እሺ ማዳያ ውስጥ የሚሰራ ጓደኛ ነው ጠይቅልኝ አለ። ቴሌብር የማይጠቀሙ ሰዎች ሲመጡ ከኔ ቴሌብር ብር ከፍልና የአገልግሎት 200 ብር እቀበላለሁ። አንዳንዴ 150 ብር አድርግላችኋለሁ ከ2000 ብር ላይ ሲለኝ ሪባ ነው ለማለት ስለማላቅ ጠይቅልኝ ብሎኝ ነው። ተረድተኛል? ገብቶኛል። ይሄ ልክ መንገድ ላይ ቁጭ ብለው እንደሚዘረዘሩ ሰዎች ነው። መንገድ ላይ ቁጭ ብለው 1 ብር ይሰጣቸዋል። እነሱ 90 ምናምን ማን ነው 80 ምናምን ፍራንክ ወይንም 80 ሳንቲም ምናምን እንደዚህ እያደረጉ መንገድ ላይ እንትን ነበር። ከዛ የተለየ አይደለም። ይሄ ወለድ ነው። ብርን በብድር በምትቀይሩ ጊዜ እኩል መሆን አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ እርሱ ወለድ ነው ብለው ተናግረዋል። እሺ
ሰላሙ አለይኩም። ሰላም አለይኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እኔ ልቅደም አስመስል ያሉኝ አንደኛው ከተስማሙ እንዴት ወለድ ይሆናል? አንዴ ወለድ የሚሰሩ ሰዎች ሁሉ እኮ ተስማምተው ነው የሚሰሩት ወገን። ከተስማሙ ወለድ አይሆንም የሚል የለም። ይሰማለሁ ይሰማል ይሰማል። እየሞከርክ ነው ግን ሞክር። እየሞከርኩ ነው። የኔ ጥያቄ ቁርአንን በተመለከተ ነው እና የተጨመረ ወይንም ማንነቴ የተቀነሳለው እያሉ ሌላ ቦታ ሲያደነባብሯቸው ነበረ እና የተሻረው የሚለው እንትን የቁርአን አንቀጽ የተሻረቻለች እና ስለሷ እያደነጋገሯቸው ነበረ እና ቁርአን የተጻፈው የመጀመሪያው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተጻፈው የዛን የተጻፈው ኦሪጂናል ቁርአን አለ ወይ ብሎም በዛም ጉዳይ ያደነጋገሯቸው ነበር። አንደኛው የለም አለ እያሉ ነበር። ሁለት ሙስሊሞች ገብቶ ገስት ሲያወሩት ነበር እና ስለሱ እንድታብራራ ነው ለክርስቲያኖችም ለሙስሊሞችም። መልካም። ቁርአን ለየት የሚያደርገው በጭንቅላት የሚሸመደድ ቃል መሆኑ ነው። ይህ ከየትኛውም የእምነት ባለቤት ዘንድ የሌለ ጸጋ ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሰኑቅሪኡከ ፈላ ተንሳ ብሏቸዋል። ቁርአን እንድታነብ አደርግሃለሁ መቼም አትረሳው ምን ብሏቸዋል? ኢነ ዐለይና ጀምዐሁ ወቁርአነሁ ብሏል። ቁርአንን መሰብሰብ በእኔ ላይ ነው ብሏል አላህ። ፈጣሪ እንዲህ ካለ አይ ፍጥረታት መጥቶ ምንም ሊያደርገው አይችልም ያንቃል። ገብታችኋል? አንደኛ ይሄ ነው። ይህ ነው። ሌላኛው ነገር ደግሞ ምንድን ነው? በዛን ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው ቁርአን ነው አሁን ያለው? አዎ ነው። ከዛ በኋላ የተቀነሰ ነገር አለ ወይ? ኢላህ የለም፣ በፍጹም የተቀነሰ ነገር የለም በፍጹም። ይሄ ነው። እሺ አይ ተቀንሷል የሚል ሰው ካለ ከምን ማስረጃ ይዘው እንደሆነ ወላሂ አለም። እነዚህ ሰዎች አይ እነሱ አንተማሊ ይዞ የትኛው በዛን ሰዓት የተሻረች አንድ አንቀጽ አለ የተሻረ በሚል አምጥተዋት ማለት ጡት አጠባች የሚል እንትን አለ። እንዴት እኮ ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው። እሷን ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ አለ ወላሂ እያለ ነው። ከድር ብሎ ሙስሊም ስም ጽፈሃል። ከድር ወንድ ልጅ ከሆንክ ግባ። ወንድ ልጅ ከሆነ እሱን አልተረዱትም ነው የዛኔ ማሻአላ ጊዜ ኮሜንት ላይ ትጽፊያለሽ እና ግባ ወንድ ልጅ ነው يلا تعال ያውልክ ይላል። የሙስሊም ስም እየጻፋችሁ ምናምን ከድር ብሎ ጽፏል። ጉር ተመልከቷቸው። ወላሂ ካፊሮችን ወርዳት ከድር ብሎ ጽፏል። ስሙ ግን ካፊር ነው። የሚገርማችሁ አውቃለሁ እዚህ ሁሌ ኮሜንት ያደርጋል ያ እና ግባና የምትፈልገውን ነገር አንተ አውራዚ። ግን ሌላ ቦታ ሲሄዱ እነዚህ ልጆች ከእስልምና ወተን ነው ምናምን ብለው ነው የሚሸወዱት። ምን ያክል ውሸታም እንደሆነ ማለት ነው። እሺ ለማንኛውም ወንድም ያ እንትኑ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው የጥቢው ጉዳይ። ራሱ አላህ ሱብሓነሁ ወተዓላ ነው ህጉን የሻረው። ራሱ አላህ ሱብሓነሁ ወተዓላ ነው የሻረው። 10 ጥቢ ነበር አለች እናታችን አይሻ። አንድ ሰው መህረም የሚያስፈርድበትን ወይንም የጥቢ ወንድማማችነት የሚያስይዝበትን እየገለጸች ነው። ከዛ በኋላ ወደ 5 ጥቢነት ተቀየረ። ያ ደግሞ ከቁርአን ሆኖ ይቀራ ነበር አለች። ከቁርአን ሆኖ ይቀራ ነበር። ያ ማለት ሰዎች የተሻረ ሳይመስላቸው ዝም ብለው ያነቡት ነበር፣ ይቀሩት ነበር እያለች እየተናገረች ነው እናታችን አይሻ እንጂ መሻሩ እነዚያ ሰዎች ስላልደረሳቸው እንጂ የሰዎቹ ችግር እንጂ ስላልደረሳቸው እንጂ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነው ወዲያው የተቀየረው የተሻረው። አምላክ ራሱ ያንን ደግሞ የሚሽረው እንጂ ሰዎች አይደለም። እሺ አላህ ይጠብቅ።
አሜን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ የሆነ ጥያቄ የቁርአን አያ ላይ እንትን ይላል። ሱረቱል በቀራ ላይ ሙሽሪኮችን እንዳታገቡ ይላል። ሱረቱል ማኢዳ ላይ ሄዶ ደግሞ አህለል ኪታብን አግቡ ይላል። ይሄ እንዴት ነው? እስቲ አብራራልን። እነሱ ሙሽሪኮች አይደሉም እንዴ? እሺ አህለል ኪታቦችን ሲናገር አላህ ሱብሓነሁ ወተዓላ ካፊሮች እያለ ነው የሚገልጻቸው። የመካ ከሃዲያኖችን ደግሞ ሙሽሪኮች እያለ ይገልጻቸዋል። ሙሽሪክ ብሎ ማለት አላህ አምላክ ነው ብለው ያምናሉ፣ ግን በእርሱ ላይ የሚያጋሩ ናቸው። እነዚህ ግን አህለል ኪታቦችን ከሃዲዎች እያለ ነው የሚጠራቸው፣ ካፊሮች ነው የሚላቸው። ያ ማለት አምላክን ሙሉ በሙሉ ይካዱ ናቸው። አየህ፣ ለምሳሌ ለቀድ ከፈረ الذين قالوا إن الله هو المسيح ابن مريم ይላል። ለቀድ አሽረከ الذين አላላ። ሁላቸውም ግን ከሃዲያኖች ናቸው። ገብቶሃል? ስለ ክርስቲያኖች ሲናገር ካፊሮች እያለ ጠቅሳቸዋል። ለቀድ ከፈረ الذين قالوا إن الله هو المسيح ابن مريم፣ የማርያም ልጅ ራሱ ኢየሱስ ክርስቶስ አምላክ ነው ያሉ ሰዎች በእርግጥም ካዱ ይላል። አምላክን ሙሉ በሙሉ ሸምጥጠዋል፣ ክደዋል። እነዚህ ሰዎች ራሱን ኢየሱስን አምላክ ነው ስላሉ ስላሴ አምላክ ነው ያሉም ልክ እንዲሁ እያለ ይገልጻቸዋል። ለቀድ ከፈረ الذين قالوا إن الله ثالث ثلاثة፣ አምላክ የሶስት ሶስተኛ ነው ያሉ ሰዎች በእርግጥም አጋሩ ሳይሆን ካዱ እያለ ገለጻቸው። በሌላ ቦታ ላይ ይለያቸዋል ሁለታቸውን። ለም የኩን الذين كفروا من أهل الكتاب والمشركين ብሎ ሙሽሪኮችን ለብቻ ነጠላቸው። የመካ አጋሪዎችን የመካ ሰዎች ምን ብለው ያምናሉ ከተባለ አምላክ አላህ ሰማይና ምድርን የፈጠረው እርሱ ነው ብለው ያምናሉ፣ ግን በእርሱ ላይ ያጋሩ ነበር፣ ሙሽሪኮች ተባሉ። እነዚህኞቹ ደግሞ ሙሉ በሙሉ አምላክን ሸምጥጠው መሲሁን አምላክ ነው ብለው አስቀመጡ። አያቸው አይደለ? እነዚህ ደግሞ ከሃዲዎች ተባሉ። ከዚህ አንፃር እሺ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወሰነ ጥያቄ ነበረኝ። እሱ እሺ፣ እዚህ እኛ ሰፈር መስጊድ ድሩሱል ሙሂማ ኪታብ እንማራለን እና እዛ ኪታቡ ላይ ሼካው ምን ብሎ አስተማረን መሰለ? አንድ ሰው ሱቅ ሄዶ 200 ብር ሰጠው እንበል ለምሳሌ። ከዛ 100 ብር ወስዶ 100 ብር እሱ ጋር ቢተው ሐራም ነው ያ ነገር፣ እንደ ሪባ ነው የሚቆጠረው ብሎ አስተማረ። የተው ከምን አንፃር ነው? የተው ከምን አንፃር ነው ማለት ወይ ዝርዝር ላይ ኖሮ ይችላል ወይ ተመልሼ ወስዳለሁ ብሎ ምናምን ካስቀመጠው። ላ ይሄ እንትን ወለድ አይሆንም፣ ሪባ አይሆንም። ምንም ያገናኘው ነገር የለም። ሪባ ብሎ ማለት ኩሉ ቀርድን ጀራ ነፍዐን ፈሁወ ሪባ። ነብዩ ሰለላሁ ዐለይሂ ወሰለም ቃዒዳውን መርሁን አስቀምጠዋል። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው። ያ ሰው በዛው ወስዶ ሊቀር ነው ወይ? ላ አይደለም፣ ስለሌለው ነው። በኋላ ሰጣለሁ ያለው ይሄ ቀርድ ይባላል፣ ብድር ይባላል። ይሄ ደግሞ ከወለድ ጋር የሚያገናኘው ነገር የለም። ስለሌለው ሰውየው ጊዜ ሰጠኝ። ነቢያችን ሰለላሁ ዐለይሂ ወሰለም በብድር ላይ ጊዜ መስጠትን እንዳውም እንደ መልካም ስራ ቆጥረውታል። መን አንዘረ ሙዕሲረን ነጃሁ ላሁ ስብሓነሁ ወተዓላ የውመል ቂያማ አው ጀዐለሁ ላሁ ተሕተ ዚሊ ዐርሺሂ የውመል ቂያማ ብለዋል። ናየናሽ እሺ። እና እሱ የሆነ ልጅ ነበረና ታውቃለህ፣ ቤተሰቦቹ በጣም እንትን ይሉታል ማለት እንዲህ የቤተሰብ ገንዘብ ምናምን ስጠይቃቸው ይከለክሉታል። እንዲህ ለአንዳንድ ለወጪ ለምናምን ስጠይቅ ይከለክሉታል እና እየተደበቀ ይወስዳል ከስራቸው ሳያውቁ ማለት ነው። እሺ
ማለት የመስጠት ግዴታ አለባቸው ቤተሰቦቹ። ለምንም አይሰጡትም። እንዲህ ለታክሲ ትምህርት ቤት ለመሄድ ስፈልግ እንዲህ ምናምን ሲል ምንም አይሰጡትም እና የተደበቀ ይወስዳል ከስራቸው እና ይሄ ነገር እንዴት ይታያል? ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ ቤተሰቦች የማስተዳደር ግዴታ አለባቸው። የዛኔ ለልጁ ለህይወቱ የሚያስፈልገው ነገራቶች፣ አስገዳጅ የሆኑ ነገራቶች አባቱ ለልጁ በሚታወቀው መንገድ መርዳት ያለባቸውን ነገር መርዳት አለባቸው። ገብታችኋል አይደል? ያን አላደርግም ካለ ግዴታውን አልተወጣም ሰው ነገ የውመል ቂያማ ይጠየቃል። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ወረጁሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲህ ወልመርአቱ ራዕየቱን ፊ አህሊ በይቲሃ ወመስኡለቱን አን ረዕየቲሃ ضيعت أم حفظت ብለዋል። ሁላችሁም ኃላፊነት ተጥሎባችኋል። ስለተጣለባችሁም ኃላፊነት የትንሣኤ ቀን ትጠይቃላችሁ። አባት ስለ ልጆቹ ኃላፊነት ተጥሎበታል ብለዋል። ስለዚህ ልጆቹን የማብላት የማጠጣት የማሳደግ ግዴታ አለበት። ይሄን አልሰጥም ካለ ማንሳት ይችላል ወይ ከተባለ እሱ ሳያይ ማንሳት ይችላል ወይ ነው ጥያቄው አይደለ? አዎ ይችላሉ፣ በሚያስፈልጋቸው መጠን ልክ ማስረጃ። هند بنت عتبة رضي الله عنها جاءت إلى النبي صلى الله عليه وسلم وشكت حال زوجها. من هو زوجها؟ أبو سفيان. وقالت للنبي صلى الله عليه وسلم شاكية له: يا رسول الله يا رسول الله إن أبا سفيان رجل شحيح ولا يعطيني ما يكفيني وما يكفي لأولادي من القوت فماذا أفعل؟ فقال لها النبي صلى الله عليه وسلم: خذي ما يكفيك وما يكفي لأولادك من القوت. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ህንድ ብንት ዑትባ መጣች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ስለ ባሏ ስሞታ ልታቀርብ። አንቱ የአላህ መልእክተኛ ሆይ ባሌ አቡ ሱፊያን ስስታም ሰው ነው። ስለዚህ ለእኔና ለልጆቼ የሚበቃንን ቀለብ ወጪ አያደርግልንም ገንዘብ እያለው ምን ላድርግ አለች። ተመልከት፣ አሁን በደንብ አዳምጥ። ነቢ ሰለላሁ ዐለይሂ ወሰለም ምን አሏት? ለአንቺና ለልጆችሽ የሚበቃችሁን መጠን ያክል እርሱ በማያውቅበት መንገድ ቢሆንም ውሰጂ፣ ይሄ ስርቆት አይባልም አሏት። ስለዚህ ልጆች መብላት መጠጣት ያለባቸውን የቀለባቸውን ግዴታ የሆነውን አልሰጥም ካለ ይሄ ሰው እናት ለእርሷና ለልጆቿ የሚሆን እያነሳች ለእነርሱ ብታበላቸው እንደ ወንጀል አይቆጠርም። እሺ፣ ከላይ ሩት ሰላም፣ እንዴት ነሽ? እሱ አንድ የመጨረሻ ጥያቄ ይቅርታኝ ነበር። ከይቅርታ ጋር ሩት ሰላም ነው? ደህና ነሽ? እሺ፣ ምን ነበር ሩት? እሺ፣ ጥያቄ አለ? ቀጥልሽ፣ ቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያስቆምኩትን ልጅ ይቅርታ፣ ቀጥል እስኪ። አንድ ጥያቄ አለ እያለ ነበር። አዎ እሱ እና ሰሞኑን የሆነች ቪዲዮ ዩቱብ ላይ አድምጠን ከጓደኞቼ ጋር ማስተርቤሽን ማለት ራስን በራስ ማርካት መክሩህ ነው እንጂ ሐራም አይደለም የሚል ቪዲዮ አየን። ከዶክተር ዛክር አዳምጠ ነው በትርጉም የተለቀቀ እንደዛ ይላል። እሺ፣ ይሄ ነው በቃ ጥያቄ። ይቅርታ ነው ግራ ያጋባኝ። እኔ ሐራም እንደሆነ ነው የማውቀው። እንትን ራስን በራስ ማርካት ሐራም ነው፣ ክልክል ነው። ማነው መክሩን አላቸው? ተሳስተ። ራስን በራስ ማርካት ሐራም ነው፣ ክልክል ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ሲናገር ምን ይላል? ወለዚነ ሁም ሊፉሩጅሂም ሓፊዙን ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ይላል። ስለ ትክክለኛ አማኞች መገለጫ ሲናገር ቀድ አፍለሐል ሙእሚኑን ካለ በኋላ ታች ላይ ወረድ ብሎ እነዚያ ከብልቶቻቸውን ከሚስቶቻቸው ውጭ ከሌላ መንገድ የሚጠብቁ ናቸው ብሎ ተናገረ። ከዚህ አብዱላህ ብኑ አባስ ሲፈስር ምን ብሏል? እስቲምና ሐራም መሆኑን ወይንም ደግሞ ራስን በራስ ማርካት ወይንም ጋሲ
ገልብጠት ሲጋ ሐራም መሆኑን ከዚህ ገልጿል አብዱላህ ብን አባስ። እሺ ከዑለሞች መካከል በዚህ ጉዳይ የተናገረ ከፈለጋችሁ ደግሞ እስኪ ላውጣላችሁና ዑለሞች ምን እንዳሉ እንመልከት። እሺ የጊዜያችን ታላቁ ዓሊም አላህ ጀዛቸውን ይክፈላቸው ማ ሚን መስአላ ሚን መሳኢል ዲን ኢላ ወተከለመ ፊሃ ወጀዛሁ ላሁ ዐና ኸይረ ማ ጀዛ ቢሂ ዒባደሁ ሳሊሒን። ማናቸው? እርሳቸው ታላቁ ዓሊም الشيخ عبد العزيز بن باز رحمه الله تعالى. ابن باز በዚህ ጉዳይ ምን አሉ የሚለውን እንመልከት። حكم الاستمناء عند الضرورة. الاستمناء እስኪ استمناء ብሎ ማለት ራስን በራስ መርካት ወይንም ሴጋ ማለት ነው። ያ በኢስላም እንዴት ነው? الجواب العادة السرية وهي الاستمناء باليد محرمة لا تجوز. ቃል በቃል ምን አሉ? ራስን በራስ ማርካት በእጅ በለትን በመያዝ ማርካት ራስን ስሜት እንዲወጣ ማድረግ እርሱ ሐራም ነው ብለው ሼክ አብዱልአዚዝ ብን ባዝ ቃል በቃል ተናግረዋል። ተመልከቱ። ቅድም ያነበብኩላቸውን የቁርአን አንቀጽ እንደ ማስረጃ አድርገው ይጠቀማሉ። ይታያቸዋል። ሕክሙል ኢስቲምናእ ማለት ራስን በራስ መርካት ነው። هكذا يسأل أيضا ويقول نحن نعلم أن الاستمناء باليد محرم وجرم عظيم لكن لو اضطر الإنسان لذلك حسب أمر الطبيب لتحليل أو علاج أو غيره فهل يجوز له ذلك فعله يعني بنفسه أم يفعله له غيره؟ فيدونا أفادكم الله. شيخ عبد العزيز بن باز بنالو الجواب ملسو العادة السرية وهي الاستمناء ራስን በራስ ማርካት ወይንም ሴጋ የምንለው ነገር باليد በእጅ محرمة حرام ነው ብለው ቃል በቃል ተናግረዋል። ولا تجوز አትፈቀድም እርሷሉ وهي داخلة في قوله تعالى እዚህ አላህ ሱብሓነሁ ወተዓላ ንግግር ውስጥ የምትገባ ነች። ቅድም እንዳልኳችሁ فمن ابتغى وراء ذلك فأولئك هم العادون እያለ ከተናገረ ውስጥ ነው። አላህ በቁርአኑ ላይ ከዚህ በፊት ምን አለ? ይሄን አንቀጽ ከመናገሩ በፊት والذين هم لفروجهم حافظون እነዚያ ብልታቸውን የሚጠብቁ ናቸው ኢላ ዐላ አዝዋጅህም በሚስቶቻቸው ላይ ሲቀር እያለ ከተናገረ በኋላ ፈመን ብተጋ ወራአ ዛሊክ አለ። ከዚህ ውጭ ግን የፈለገ ሰው ፈኡላኢከ ሁሙል ዓዱን እነዚህ ወሰን አላፊዎቹ ናቸው ብሎ ተናገረ። ስለዚህ ወሰን አላፊዎች ናቸው ሲል አላህ ሱብሓነሁ ወተዓላ እየከለከለ ሐራም እያደረገ መሆኑን ከሚስትህ ብልት ውጭ በሌላ መንገድ መጠቀምን ሐራም እንዳደረገ አላህ ተናግሯል። ወለዚነ ሁም ሊፉሩጅሂም ሓፊዙን ኢላ ዐላ አዝዋጅህም ይህም እንደዚያው ይህን ይመስላል። فمن ابتغى وراء ذلك فأولئك هم العادون. فالاستمناء باليد شيخ عبد العزيز بن باز كتروا منالو فالاستمناء باليد داخلة في هذا وفي ذلك مضار كثيرة بينها أهل الطب. دكتوروች አብራርተውታል። በዚህ ላይ በጣም በርካታ ጉዳት እንዳለው ራሱ ማለት ነው። فيجب الحذر من ذلك ከዚህ መጠንቀቅ ግድ ይላል። وهذا محرم على المرأة والرجل جميعا هذا الاستمناء ይህ በወንድም በሴትም ላይ አጠቃላይ በሁላቸውም ላይ ራስን በራስ ማርካት እርም ነው፣ ሐራም ነው በኢስላም ብለው ተናገሩ። ይህን ይመስላል። እሺ አይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? የሞተ ሰው ለሞተ ሰው ማለት ነው ቁርአን መቅራት ይቻላል ሲሉ ሰምቼ ነው። ያሲንን ቅሪ ለማን ከዚህ ከሰሞኑ አንዴ ጓደኛችን እናት ሞታ ያሲንን ቅሪላት አታልቅሽ ምናምን ሲሉ ሰማሁ። ይሄ እንዴት ይታያል? ለሞተችው ሴት ነው ያሲንን ቅሪላት ያሉሽ? አይቻልም። اقرأوا على موتاكم ياسين የሚለው ሐዲስ ضعيف ነው። ለሞቱ ሰዎች ያሲንን ቅሩላቸው የሚለው ሐዲስ ضعيف ነው። እንደሱ አይደረግም። እሺ ለሞቱ ሰዎች ዱዓ አድርጉላቸው ነው የተባለው። ዱዓ ኢስቲግፋር ሰደቃ ይደረግላቸዋል እንጂ ለሞተ ሰው በፍጹም ቁርአን ቅሩ የሚል የለም። እሺ ሌላው ጥያቄ ደግሞ እኔ የምሰራባቸው ሰዎች ጨውና ቁርአን ተቀርቶበታል እያለ ጁማ በየቤቱ ላይ ትረጫለች። ይሄ እንዴት ይታያል? ስተት ነው እሱ። ጨው የሚያስፈልገው ለወጥ ነው። በያተሽ
ለወጥ ነው ጾም የሚያስፈልገው። እሺ ወጥ ያጣፍጣል። ከዛ ውጭ ለቤት የሚያስፈልገው ደግሞ ማጽዳት፣ ያንን ቆሻሻን ማስወገድ በመጥረጊያ። እሺ ዊትር ሶላት አንዳንዴ ረስቼ እተኛለሁ። በጣም ስራ ሳመሽ እረሳለሁ። ያንን ዊትር ሶላት መልሼ በዛ በሰዓቱ ነው የምሰግደው ወይስ እንዴት? ቃል ነቢ ሰለላሁ ዐለይሂ ወሰለም መን ፋተትሁ ሰላት ቢለይል ፈሊሰሊሃ ቢነሃር፣ ሌሊት የሚሰግደው ሶላት ያለፈው ሰው ቀን ላይ መስገድ ይችላል ይስገደው ብለው ተናግረዋል። እሺ ሰዎች ሲሰግዱ እጃቸውን ማለት እጃቸውን ደረት ላይ አያረግም ሰውየው ማለት ነው። ይሄ እንዴት ይታያል? ደረት ላይ ማለት ነው። ያኒ ሰላስን ደረታቸው ላይ አያደርጉም ያልሽው? እጃችንን የቀኝ እጃችን ደረት ላይ አያደርጉም ያልሽው? تسمعني كلامي ولا لا؟ ልጆች አይሰማም? አሁን መጣ። አይሰማም ነበር። እሺ ጥያቄሽ ምንድን ነው? ሲሰግዱ ሶላት ማለት ነው እጃቸውን ደረት ላይ